በትግራይ ከባድ የሆነ ማዕበል ህወሓትን ሊበላ ያሰፈሰፈ ማዕበል ተነስቷል። አሁን ከፍተኛ ጭንቀት የፈጠረባቸው መንግስት ቀጣይ እርምጃው ምን ሊሆን እንደሚችል አላወቁ። ባለ በሌላ አቅማቸው የዘረፉትን ንብረት ለማሸሽ ጥረት ያደርጋሉ። ንብረት ለማሸሽ ደግሞ የሰላም አየር ምቹ አይደለም። ስለዚህ ቀውስ ይፈጥራሉ። አፋቸውን የፈቱበት ቋንቋቸው ነው ውንብድና። አስቀድመን እንዳለው ጌታቸው ምስጢራቸውን እያወጣው ነው። ከታደሰ ወደ ደጋጠብ ውስጥ የገቡ ነው። ቀጥሎ ምን ይሆናል? ህወሓት ካለመሞት ውጪ አማራጭ የላት። ጦርነት እንኳን ልጀምር ብትል በትግራይ በዚህ ሰዓት ከህወሓት የተሻለ ተቀባይነት ያላቸው ሰዎች ከፌደራል መንግስቱ ጋር ናቸው። ቲዲኤፍ የሚባል ነገር የለም። ሁሉም ግን የየራሳቸው ጎበዝ አለቃ አላቸው። ሁሉም የየራሳቸው ሰራዊት አላቸው። ትንንሽ። ስለዚህ እርስ በርሳቸው ቢበላሉ ታደሰ ወረደ ሌሎቹን ጠቅልሎ የመዋጥ አቅም ይኖረዋል እንጂ ህወሓት እንደ ህወሓት የምትዋጋበት አቅም የለም። አንድነት የሚባል ታሪክ የለም። እንደሚሉት አንድነት የሚባል ታሪክ ራሱ ከመጣ እነ ገዱ አንዳርጋቸው ሊደራደሩባቸው ነው። እነሱ ሊደራደሩባቸው፣ እነዛ ሬሳቸው ሊደረድሩላቸው መጠቀሚያ ያደርጓቸው ይሞክራሉ። በሳር ቤት አፍሪካ ህብረት አቅራቢያ ልዩ የመኖሪያ አፓርትመንት ቤቶችን በካሬ 64,000 ብር ብቻ፣ ባለ 2 መኝታ 5.3 ሚሊዮን ብር፣ ባለ 3 መኝታ 6.8 ሚሊዮን ብር በመሃል ከተማ ተሰምቶ በማይታወቅ ዋጋ ከ40% ልዩ ቅናሽ ጋር ይዘንልዎት መጥተናል። ከ8 ወር በፊት እዛው ሳር ቤት በካሬ 57,000 ብር የሸጥናቸው ሳይቶቻችን ከዚህ ወደዚህ አድርሰናቸዋል። ብልሆች መልካም አጋጣሚዎችን የሚጠቀሙ ናቸውና ለተወሰነ ቀናት ብቻ በሚቆየው ቅናሻችን ላይ ፈጥነው ይጠቀሙ። ለበለጠ መረጃና ለሳይት ጉብኝት ከታች በምናስቀምጠው ስልክ ያግኙን። ሰላም ጤና ይስጥልን ውድ ዮሐንስ ኮርነር ቤተሰቦች እንዴት አላችሁ ሆይ? ዮሐንስ ኮርነር ዛሬም ዳግም ተመልሶ መጥቷል። እንደተለመደው በጣም እጅግ በርከት ያሉ ሐሳቦችን እጅግ በርከት ያሉ ጉዳዮችን በወዳጅ ወግ ልናወጋ በወዳጅ ወግ ልናነሳና ልንጥል ሀገራዊና ቤት ጉዳዮችን ልንዳስስ ዛሬም ዳግም ተመልሰናል። በዛሬው ቆይታችን እጅግ በርከት ያሉ ነጥቦችን እናነሳለን። ሁሉም ላየው ሁሉም ሊመለከተው የሚገባ ጥንቅር ነው ብዬ አስባለሁ። ዛሬ ይዘን የመጣ ነው። ዶክተር አብይ ያስደነገጣቸው የትግራይ ትርምስምስ ህወሓቶች እየሸሹ ነው። አጠቃላይ የትግራይ ፖለቲካ ውጥረትን እንመለከተዋለን። ዮሐንስ ኮርነር ላይክ፣ ሼር፣ ሰብስክራይብ ማድረግ ግን በጭራሽ እንዳይረሳ። ላይክ ማድረጋችሁ፣ ሼር ማድረጋችሁ ተደራሽነታችንን እያሰፋ ለመሄድ ስለሚያግዘን ማለት ነው። በትግራይ ከባድ ማዕበል ተነስቷል። በትግራይ የተነሳው የከባድ ማዕበል ህወሓታዊ አዛውንቶችን ለአንዴና ለመጨረሻ ጊዜ ከኢትዮጵያ የፖለቲካ ሜዳ ላይ ጠራርጎ የሚያስወጣ ጠራርጎ የሚበላ እንደሆነ ይገመታል። ቀላ ጠቆረ ብሎ ቁማር መጫወት የሚያበቃለት ይመስለኛል። እንግዲህ እኔ ሚስት አልፈልግም፣ ለእናቴ ግን አማት ስጣት የሚል መርህ የሚከተለው የህወሓት ፖለቲካ ማብቂያው ላይ ደርሷል። እኔ ሚስት አልፈልግም፣ ለእናቴ ግን አማች ስጣት። የትግራይ የህወሓት የፖለቲካ መጠቀሚያ ይህ ነበር። እኔ ነገር አልፈልግም ግን ለትግራይ ህዝብ እኔ እንትን አልልም ግን ለትግራይ ህዝብ እያለች ነው እድሜዋን የኖረችው። አሁን የእኔ ሚስት አልፈልግም ለእናቴ ግን አማት ስጣት ፖለቲካ ገደል እየገባ ነው። ህወሓት ከኔ በላይ ቁማርተኛ የለም ባይናት። ከኔ በላይ ቁማርተኛ የለም ባይናት። በቃ ከባድ የሆነ እንትን መጥቶባታል። ከባድ የሆነ ትግል መጥቶባታል። ልትወጣው የማትችለው በጣም ከባድ ቁማርተኛ ነኝ ብላ ነበር የምታስበው። ሰሞኑን የአራዳ ልጆች የሚሏት አንድ ዘፈን አለች አይደል? ቲክቶክ ላይ አንዴ በኮንከር አንዴ ላጥላጥ ጠራረኩትኝ ዋሌቱ እስኪላጥ ጆከር ለመሬት ልጥል አስቤ ፈጣጠነብኝ ዘጋው በዶቤ። አንዴ በኮንከር አንዴ ላጥላጥ ጠራረኩትኝ ዋሌቱ እስኪላጥ ጆከር ለመሬት ልጥል አስቤ ፈጣጠነብኝ ዘጋው በዶቤ። ቀላ ጠቆረ ደጺ ተማረረ። ቀላ ጠቆረ አሁን አይሰራም። አብይ አህመድ የሚባል ጠቅላይ ሚኒስትር ምንም እንኳን ከበሻሻ ብንመጣ በርድና ከናታ እናንስም ብሎ
ቀላ ጠቆረ ብሎ ፈጣጠነባት፣ በዶቤ ዘጋው። አለቀ። ህወሓት አበቃላት። አሁን በትግራይ ከባድ የሆነ ማዕበል ህወሓትን ሊበላ ያሰፈሰፈ ማዕበል ተነስቷል። እንዴት አይነት ፖለቲካዊ ጨዋታ እንደተጫወቱ፣ እንዴት አይነት ፖለቲካዊ ብልጫ እንደተወሰደባቸው በግልጽ አሳያችኋለሁ። በአብይ አህመድ መንግስት አሁን ቲፒኤልኤፍ ህወሓት ምን እያደረገች ነው? ትግራይ ውስጥ እህል መጋዘኖችን እንትን እያለች ነው ምናምን። ይሄንን ስታረግ ጦርነት ልትጀምር የሚመስለው አካል አለ አይደለም። ህዝቡ ላይ ሊመጣ ያለ ማዕበል አለ ብላ ጭንቅላቱ ላይ መስራት ስለፈለገች ነው። በቃ ጦርነት ውስጥ ልንገባ ነው ምናምን። ማንም ከሷ ጋር ጋራ ለጋራ ቆላ ተንቤን የሚሯሯጥም የለም። ከሷ ጋር ቆላ ተንቤን የሚሯሯጥም አካል የለም። አሁን ከፍተኛ ጭንቀት የፈጠረባቸው መንግስት ቀጣይ እርምጃው ምን ሊሆን እንደሚችል አላወቁ፣ አልገመቱም። እንደ ጌታቸው ረዳ ገለጻና አገላለጽ ህወሓቶች የመንግስትን ቀጣይ እርምጃ አይደለም፣ የመንግስትን ቀጣይ መንገድ አይደለም፣ የመንግስትን ቀጣይ ሐሳብ አይደለም፣ መሬት የረገጠች ትንሽዬ ሐሳብ እንኳን ቀድሞ ፕሪዲክት ማድረግ የሚችሉበት ፖለቲካዊ ቁመና ላይ አይደለም ያሉት። እዛ ላይ አልደረሱም። አሁን የፕሪቶሪያው ስምምነት ተጥሷል፣ በፕሪቶሪያው ስምምነት ስለተጣሰ ወደ ውጊያ እንገባለን ምናምን ቢሉ ማለት ነው። ከናንተ ቀድሞ ፕሪቶሪያን የጣሰ እኮ አልነበረም። የፕሪቶሪያ ስምምነትን የጣሳችሁት በአብይ አህመድ የተሾመውን የጌታቸው ረዳን ማህተም የቀማችሁ ጊዜ ነው። ፕሪቶሪያ የተጣሰው ያኔ ነው። ጊዜያዊ አስተዳደሩን አላሰራም ስትሉ ነው። ከናንተ ቀድሞ ፕሪቶሪያን የጣሰ አካል የለም፣ ዝም ተብላችሁ ነው ብሎ የሚያስረዳቸው አካል ያስፈልጋል። አሁን ከባድ ድንጋጤ ውስጥ ናቸው ሰዎቹ ያሉት፣ በጣም ከባድ ድንጋጤ። በዚህ ውስጥ ውጊያ መቀስቀስ ይፈልጋሉ። በእኔ እምነት፣ በእኔ ግምገማ ጠንካራ ውጊያ የማድረግ አቅም ይኖራቸዋል የሚል እምነት የለኝም። ዝም ብሎ የመተነኳኮስ እቅድ ግን ይኖራቸዋል። ዝም ብሎ የመተነኳኮስ እቅዱ ግን ከምን የሚመጣ ነው? ፓወር ለመመለስ፣ ወደ ስቴት ለመመለስ፣ ወደ አቅም ለመመለስ ምናምን አይደለም። እንደዛ የሚል ግምት የለኝም። እንደዚህ አይነት ትንንሽዬ ብጥብጥ ውስጥ የሚገቡት ሀብት ማሸሽ ለሚባል ቅራቅንቦ ጨዋታ ነው። ጌታቸው ረዳም እንደነገረን፣ እኛ ከዚህ በፊትም ስንናገር እንደነበረው ህወሓቶች አሁን ባለ በሌላ አቅማቸው የዘረፉትን ንብረት ለማሸሽ ጥረት ያደርጋሉ። ንብረት ለማሸሽ ደግሞ የሰላም አየር ምቹ አይደለም። ስለዚህ ቀውስ ይፈጥራሉ። በቀውስ ውስጥ ገንዘባቸውን፣ በቀውስ ውስጥ ንብረታቸውን፣ በቀውስ ውስጥ ሀብታቸውን ወደሚያሸሹበት ያሸሻሉ። የኖሩበት ያደጉበት አፋቸውን የፈቱበት ቋንቋቸው ነው ውንብድና። ይሄንን ለማድረግ ነው እየጣሩ ያሉት። አሁን ከፍተኛ የሆነ ይሄ ደህንነት ያለመሰማት ስሜት ውስጥ ነው ያሉት። ቁርስ በበሉበት ቦታ ምሳ አይበሉም። ትራውማታይዝ ሆነዋል ሰዎቹ። ድሮን ትመጣለች ብለው ፍራቻ ውስጥ ናቸው። ሲቃዡ ነው የሚያድሩት። ከዚህ በላይ ጥቃት የለም። ከዚህ በላይ እኮ ውርደት የለም። የትግራይ ወጣት እንኳን አይደለም ሊሞትላቸው ያለ ጠባቂዎቻቸው ካገኛቸው ምን እንደሚያደርጋቸው ያውቃሉ። አሁን ባይዘው ያውቃሉ። እንኳን አይደለም እንደ ትላንትና አሁን ደብረጽዮንን እኮ ለማዳን አንድ ቦታ ላይ በሺዎች የሚቆጠሩ ሰዎች ሞተዋል። እንኳን አይደለም ሊሞቱለት፣ እንኳን አይደለም አሁን እንትን ይሉት ያለ ጠባቂዎች ካገኙ ጉድ ፈላ። ሂሳብ የምታወራረደው አሁን ከትግራይ ህዝብ ጋር ነው። ህወሓት አሁን ሂሳቧን የምታወራረደው ከትግራይ ህዝብ ጋር። የትግራይ ህዝብ ከህወሓት ጋር አወራርዶ መጨረስ ያለበት ሂሳብ አለ። ከአብይ ጋር እንኳን አወራርዳለች መሰለኝ። ቀላ ጠቆረ ዘጋው በዶቤ ፈጣጠነብኝ። በኮንከር አንድ ላትላት ተራረኩትኝ ዋሌት እስኪላት ጆከር ለመሬት ለተላስቤ ፈጣጠነብኝ ዘጋው በዶቤ። የምትጠቀምበት ኃይል የለም ህወሓታው። የትግራይ ህዝብ በደንብ አርጎ ነው ሂሳቧን የሚያወራርድላት። በደንብ አርጎ ነው ደምሮ ቀንሶ አስልቶ አስቀምጦ እንዲህ ነሽ የሚላት።
አሁን ያ ጊዜ የቀረበ ይመስለኛል። እኔ አስቀድሜ ስናገር ነበር እነኛ ኃይሎች ታደሰ ወረደ ላይ ከትንሽ ጊዜ በኋላ መጫው ይጀምራሉ። ጌታቸው ረዳ ይወጣና ባልተለመደ መልኩ የህዋትን ምስጢር ያወራል። መለስ ብላችሁ ማየት ትችላላችሁ። ባለመድነው መልኩ የህዋትን ምስጢር ጌታቸው ሚዲያ ላይ ወጥቶ ይቸበችበዋል። ያኔ ማጉረምረም ትጀምራለች። ከታደሰ ወረደ ጋርም ግልምጫ ትጀምራለች። ታደሰ ወረዳ ላይ የሚዲያ ዘመቻ ታስጀምራለች። ግን ታደሰ ወረደ እንደ ጌታቸው አይታገሳትም። ምክንያቱም ሰውየው የጦር ሰው ነው፣ ወታደር ነው። ከጸጥታ ኃይሎቹ ጋር አብሮ ሊሰራ ይችላል። አሁን ህወሓት ውስጥ ያሉ ኃይሎች ፖለቲካል ፓወር እና ወታደራዊ ኃይል ነው። የነ ደብረጽዮን የነ ሞንጆሪኖ ክፍል ፖለቲካዊ ክፍል ነው። ታደሰ ወረደ በወታደሩ ክንፍ ሊቆም የሚችል በአሚቻ በጋቢቻ ቢታሰብም አብረው ሊቆሙ የሚችሉ ምናምን ናቸው። ትርምስምስ እንኳን ቢፈጠር ጉዳቸው ፈላ። ኮርኩሞ ነው የሚጨርሳቸው። አስቀድመን እንዳለው ጌታቸው ምስጢራቸውን እያወጣው ነው። ከታደሰ ወረደ ጋር ጠብ ውስጥ የገቡ ነው። ቀጥሎ ምን ይሆናል? ህወሓት ካለመሞት ውጪ አማራጭ የላት። በሳር ቤት አፍሪካ ህብረት አቅራቢያ ልዩ የመኖሪያ አፓርትመንት ቤቶችን በካሬ 64,000 ብር ብቻ፣ ባለ 2 መኝታ 5.3 ሚሊዮን ብር፣ ባለ 3 መኝታ 6.8 ሚሊዮን ብር በመሃል ከተማ ተሰምቶ በማይታወቅ ዋጋ ከ40% ልዩ ቅናሽ ጋር ይዘንልዎት መጥተናል። ከ8 ወር በፊት እዛው ሳር ቤት በካሬ 57,000 ብር የሸጥናቸው ሳይቶቻችን ከዚህ ወደዚህ አድርሰናቸዋል። ብልሆች መልካም አጋጣሚዎችን የሚጠቀሙ ናቸውና ለተወሰነ ቀናት ብቻ በሚቆየው ቅናሻችን ላይ ፈጥነው ይጠቀሙ። ለበለጠ መረጃና ለሳይት ጉብኝት ከታች በምናስቀምጠው ስልክ ያግኙን። መንግስት አሁን መረር ብሎ ህወሓትን ምን ማድረግ ይኖርበታል? ወይ ደግሞ ምን ሊያደርጋት ይችላል? ምን ሲያደርጋት እብድብድ ልትጫወት ትችላለች ብለን ካሰብን ከጊዜያዊ አስተዳደሩ ብድግ አድርጎ ሲያወጣት፣ ከጊዜያዊ አስተዳደሩ ውስጥ ህወሓትን ለምን ያወጣታል ካለን ስቴት መከበር ስላለበት፣ ህግ ማስከበር ስላለበት፣ አሁን የመንግስት ቀጣይ እርምጃ የምርጫ ቦርድን ውሳኔ ማስፈጸም ነው። ንብረቷን ምርጫ ቦርድ ለሲቪክ ትምህርት ይዋልልኝ ብሏል። እዳ ከሌለባት ቀላ ጠቆረ። ዋይ እምበርን ነገሩ ስለተነገሩ ነው የሚለው የሰሜን ሰው። እምበርን ነገሩ ስለተነገሩ ዋይ አታማረይ ምን እየተፈጠረ ነው? ምን እየተፈጠረ ነው? ደስ ነው ያለኝ። ስቴት ፓወር መከበር ስላለበት መንግስት ህወሓትን ከጊዜያዊ አስተዳደር ውስጥ ጆሮዋን ይዞ ያወጣታል ማለት። ያኔ ፉን ትላለች። ያኔ ያልሞት ባይ ተጋዳይነት እንቅስቃሴ ልታደርግ ትችላለች። ምንም ነው ግን አቅም የላት። ምክንያቱም ጦርነት እንኳን ልጀምር ብትል በትግራይ በዚህ ሰዓት ከህወሓት የተሻለ ተቀባይነት ያላቸው ሰዎች ከፌደራል መንግስቱ ጋር ናቸው። ስለዚህ የፌደራሉ መንግስት ከዚህ ቀደም ከነበረው የተሻለ በርጌኒንግ ፓወር በትግራይ ውስጥ ይዞ ነው ማለት ነው ከህወሓት ጋር ጦርነት ውስጥ ቢገባ የሚገባው። ጦርነቱን የትግራይ ህዝብ ከፌደራል መንግስት ጋር ሆኖ ህወሓትን እንዲመታ ወይ ደግሞ የትግራይ ህዝብ ህወሓትን እንዳይረዳ ማድረግ የሚችሉ ሰዎች አውርተው የትግራይ ህዝብ ሊሰማቸው የሚችሉ ሰዎች አሁን የታሉ? አዲስ አበባ አሉ። ጌታቸው ረዳን ጨምሮ ቀላል የማይባል ቅቡልነት በትግራይ ወጣቶች ዘንድ አለው። በትግራይ የሚደረጉ ሰልፎች የሚያሳዩት ህወሓት ከማንም ያነሰ ተቀባይነት እየኖራት እንደሆነ ነው። በዛ ማንም ቢመጣ በትግራይ ፖለቲካ ውስጥ ቢገባ ከህወሓት የተሻለ ተቀባይነት ይኖረዋል። ይህንን በርጌኒንግ ፓወር ፌደራል መንግስቱ አለው። የትጥቅ ብልጫ አለው። የሰራዊት ብልጫ አለው። ጌታቸውን ተነገረን ምንም አይነት ሰራዊት ምናምን የሚባል ድራማ ምናምን የለም። እንዳልኳችሁ ቲዲኤፍ የሚባል እኔ ብዬ ነበር እያልኩ እንደ ጀዋር ማውራት ልጀምር ነው። በቃ ቸገረ ነገር ሆነብኝ። ከአንድ ወር በፊት በሰራሁት አንድ ፕሮግራም ላይ ቲዲኤፍ የሚባል ነገር የለም፣ ሁሉም ግን የየራሳቸው ጎበዝ አለቃ አላቸው፣ ሁሉም የየራሳቸው ሰራዊት አላቸው፣ ትንንሽ። ከዛ ውስጥ ብልጫ ያለው ቁጥር ያለው ታደሰ ወረደ ነው።
ስለዚህ እርስ በርሳቸው ቢበላሉ ታደሰ ወረደ ሌሎቹን ጠቅልሎ የመዋጥ አቅም ይኖረዋል እንጂ ህወሓት እንደ ህወሓት የምትዋጋበት አቅም የለም። የትግራይ ህዝብ ለዚህ ለቀጣይ ህወሓት ለምታመጣው ውጊያ የተዘጋጀ ስነልቦናም የለው። አሁን ፌደራል ፖሊስ የፌደራል መንግስቱን ተቋማት ለመጠበቅ ወደ መቀሌ እየገባ ነው። ህወሓታዊ ጀነራሎች አሁን አይተኙም፣ ጌታቸው ያወራውን ስለሰሙ ማለት ነው። እንዴ በጣም ባልተለመደ ሁኔታ እኮ ህወሓት ከምርጫ ቦርድ እንደሰረዛት ከተናገረ በኋላ ምንም አላለችም። በጣም ባልተለመደ ሁኔታ ህውዬ ነፍሴ ግራ ግብት ነው ያላት። አሁን ሲያልቅ አያምር። ይህን ሁሉ ቀውስ የምትደግሰው ያቺ ዳዊት ገብረእግዚአብሔር እህት ናት። አሁን በኤርትራ በኩል የተወሰነ ትንኮሳ ምናምን ለመፍጠር እነሱን ለመጠቀምና ደና መጠቀሚያነት እንኳን የሚበቃ አቅም የላቸውም። ትላንትና እንዳልኳችሁ አሁን ይሄ የትግራይ ምድር ይባለው የማን ነው ስሙ ፋኖ የማይዘልቅ ማህበር በጠጅ ይጀመራል ይላልኛ ሀገር ሰው። አማራ ፋኖ ኃይሉ ጠንካራ ነው ምናምን ብሎ ህወሓቶች መጠቀሚያ እንዲሆኑና እንዲጽናኑ የሆነ ቦታ ተጠራርቶ የተነሱትን ፎቶ አይታችኋል። ድራማ የማይዘልቅ ማህበር ከጠጅ ይጀመራል። አሁን እየለየላቸው ነው። እኔ ምን ብያችሁ ነበር? የለየለት ቡጥቡጥ ውስጥ ይገባሉ። አንድነት የሚባል ታሪክ የለም እንደሚሉት አንድነት የሚባል ታሪክ ራሱ ከመጣ እነ ገዱ አንዳርጋቸው ሊደራደሩባቸው ነው። እነሱ ሊደራደሩባቸው፣ እነዛ ሬሳቸው ሊደረድሩላቸው መጠቀሚያ ያደርጓቸው ይሞክራሉ። ግን እነኚህ ለዘና መጠቀሚያነት እንኳን አይበቁም። ምንም የከበደ ነገር ኢትዮጵያ ላይ አይመጣም። ጨርሰናል። ከባዱን ጊዜ ታልፏል። ማንም ኢትዮጵያዊ መደንገጥ የለበትም። ይወጡት። የትግራይ ህዝብ አሁን ዳር ቆሞ ተወጣው ነው ማለት ያለ ተወጣው። ጦርነቱን ህዝባዊ ማድረግ አቅም ከሌላቸው የተራዘመ ውጊያም አይኖርም። የሆኑ 10 20 ምናምን የማይሆኑ ሰዎች ናቸው ቀለብ ማድረግ ነው። ምንም ነው እንትን የማይሉት። ማንም ለነዚህ ሰዎች መሞት የለበትም። ማንም ለነዚህ ሰዎች ከለላ መስጠት የለበትም። ደፍረው ውጊያ ውስጥ አይገቡም። አሁን መነጫነጭ ይጀምራሉ ብያቸዋለሁ። መቼ? ከጊዜያዊ አስተዳደሩ ውጡ። ከዛ ይመጡና ፕሪቶሪያ ተጣሰ። ትናንትና ፕሪቶሪያ ተጣሰ ይላሉ እያልኳችሁ ነበረ። ማታውኗ ጀመሩ ስታሊን። ሌሎች ህወሓት ኦልድ ጋርዱ ህወሓት እንዲናገር የሚፈልገውን ነገር እየከፈለ የሚያስናግራቸው ሚዲያዎችም ታደሰ ወረደ ላይ መዝመት ጀመሩ። ህወሓት አይደለም በእንትን እንዲህ አይታት ቀጣይ እርምጃዋን የምታውቃት ፓርቲ ሆናለች። ምን ልታደርግ እንደምትችል፣ ወዴት ልትሄድ እንደምትችል፣ ምን አይነት እንቅስቃሴ ልትሄድ እንደምትችል ምንም አይነት በርጌኒንግ ፓወር የላትም። ቻው ቼልሲ፣ ቻው ቼልሲ። ዙሪያ ገባው ገደል ነው ለህወሓት። አብይ ደግሞ አንድ አስደንጋጭ ነገር ትላንትና ሲናገር ነበር። 5 አልሸባብ አዲስ አበባ ገብቶ ለየናቸው አለ። እዛ ቴክኖሎጂ ላይ ደርሰናል። አስደነገጣቸው። አሁን አዲስ አበባ ገብቼ ቦምብ ታጥቄ ያጥፍቶ ጠፊ ጥቃት ፈጽሜ ምናምን የሚባል ታሪክ የለም። እንደዚህ አይነት ታሪክ ቨርቹዋል ዲፌንሱ በከፍተኛ ርቀት የጸጥታ ተቋማት ሪፎርም ከልብ በሆነ ትጋት ተሰርቷል። እየው መሌ አይሰራም። አያበለው በለው ምናምን የሚባል ጨዋታ የለም። እንዴትና መቼ ለማንና ለምን እንደሚሰራ እያየን ነው። ስለዚህ አሁን ሴንተር ላይ ቆመ ማየት ነው። ቀላ ጠቆረ እያልና እያንዳንዷን እንቅስቃሴያቸውን ማስመር ነው። እንግዲህ አሁን ንብረት ማሸሽ ምናምን የምትባል ጨዋታ ትጀመራለች። ይሁን መቼስ ማልጎደኒ ምንም ከዚህም ከዛም ከሆነ የተሻለ እሳቤ ስለማይመጣ መቼስ ማልጎደኒ ብለን ማየት ነው። በትግራይ ክልል
ያለ ሱናሚ ነው ህወሓት ላይ የሚነሳበት። አሁን እረፊ አልንኛ ተይ ይቅርብሽ። አሁን እነ ጌታቸውን ረዳን ብልጽግና ይሏቸዋል ያሉትን ስላላለ እኮ ትላንት ጌታቸው ያድናል፣ ጌታቸው ያማልዳል፣ ጌታቸው እንትን ነው ምናምን ያለ የኦህዴዱ ተሿሚ ጌታቸው ረዳ ግዴሎትም ክቡር ሚኒስትር አሏቸው። ብልጽግና እንኳን በርሶ ፍጥነት አልበለጸገም ሲሏቸውም ሰማ። ጌች ይመች። አሁን መንግስት በትግራይ ህወሓትን ሊተካ የሚችል ጠንካራ አቅም ያለው ለትግራይ ህዝብ የሚጠቅም ፓርቲ እነ ጌታቸው ረዳ እንዲፈጥሩ ማገዝ ነው ያለበት። መንግስት ማገዝ ነው ያለበት። የትግራይ ህዝብ እንዲድን እነ ጌታቸው ረዳ ጠንካራ ፓርቲ ፈጥረው አሁን ህወሓትን አንስቶ ማለት ነው ቶሎ ሪፕሌስ ለማድረግ ምናምን እንደው ጊዜ አስተዳደር ይባል ታሪክና ታምራቱ አያስፈልግም ቢል መተካት የሚችሉ ሰዎች አሉ። እነ ጌታቸው አሉ። በዚህ እነ ጀነራል በጣም ብዙ አለ። አዲስ አበባ በጣም ብዙ የትግራይ ህዝብ የሚሰማቸው ሰዎች አሉ። አሁን የተሻለ ብልጫ በየመስኩ የተሻለ አቋም አለ። ስለዚህ መንግስት ህወሓትን መተካት ህወሓትን ሪፕሌስ ማድረግ የሚችል ጠንካራ ፓርቲ እነኚህ ሰዎች እንዲመሰርቱ ማገዝ ማቆም። ሂዱ አግዙ፣ የትግራይ ህዝብ ሂዱ ስሩ፣ ሂዱ ሲታብረን እንስራ። ሌላ ባህል ሌላ ካልቸር መፍጠር ማለት እቺን አዛውንት ነው አሽቀንጥሮ መጣል ምንም አትሰራ። አክቹአሊ ራሷ ትሞታለች። አሁን ዝም ብሎ ማየት ነው። ተንኮል እኔ ሀገር ተንኮል እያሰቡ ነው፣ ግን ማሰብና የማድረግ አቅምን ከግምት ውስጥ ባለማስገባት ነው እስከዛሬ ሁሉ ጣጣ ውስጥ የመጣችው። አሁንም በርካታ ጣጣዎች ነው የሚመጣባት፣ ከጣጣ ወደ ጣጣ፣ ሌላ ምንም እንትን አይኖርም። ስለዚህ እሱን በደንብ አድርጎ ማየት፣ በደንብ አድርጎ መመልከት፣ በደንብ አድርጎ መመርመር የግድ ይላል። ህወሓት ግን ያበቃላት ነው። እጅግ ከበድ ያለ ትርምስምስ ውስጥ እየገባች ነው። ከዚህም ከዛም ያሉ ዶቶችና ነጥቦችን ሰካክተን ስንመለከት ግን ኢትዮጵያ ከማሸነፍና ከማሸነፍ ውጪ አማራጭ የላትም። ፈጣጠነብኝ ዘጋው በዶቤ ጆከር ለመሬት ልጥላ አስቤ ቀላ ጠቆረ ወፍ የለም። ቁማርተኛ ማልከው ምንም ማልከው በልጧል። የሰላሙን ፖለቲካ ሲያመጣ ሰባኪ ብለዋል። ሰላም እንሁን እንስራ እንተጋገስ ሲል ሰባኪ ምናምን ብለህ ሙድ ይዘህ ነበር። ቁማሩ ስትጀምረው የተሻለ ቁማር ይዞ መጣና ፈጣጠነብ ዘጋው በዶቤ ቀላ ጠቆረ ደጺ ተማረረ። እንደዛ ነው እላችኋለሁ። እኔ ግን ሁሌም እንደምለው እንደማይለወጥ አንድና ውድ ቃል አዲስ ትውልድ አዲስ ተስፋ፣ ሁሉም ጥሩ ይሆናል። የኔና የናንተ ሀገር እንደ ልማዷ ታሸንፋለች። ዮሐንስ ኮርነር ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ፈጣሪ ኢትዮጵያና ህዝቦቿን አብዝቶ ይባርክ። ደግሜ ላለው የኔና የናንተ ሀገር እንደ ልማዷ ታሸንፋለች። ቺርስ